እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ የታተላችሁ የምትገኙት 433 ባራዳ ኤፍኤም 95.1 ነው በማንቸስተር ዩናይትድ የዘንድሮ ጉዞ የተበላለቀ የውድድር ዘመን ነው ያሳለፈ የሚገኘው በርግጥ ቡድኑ ነገር ግን ካለፉት አራት ጨዋታዎች ማግኘት ከነበረበት 12 ነጥብ 10ን አሳክቷል በዚህ ሂደት ውስጥ የተለወጡ ነገሮች ምንድናቸው የሚለውን ነገር እንመለከታለን እንደ ቡድን ከዛ ውጪ ደግሞ በተለይ ደግሞ እንደ ግለሰብ ካዜሜሮ እየሰጠ ያለውን አገልግሎት እንደዚሁም ደግሞ ሚናውን እንመለከታለን እንግዲህ እድሜው 33 ደርሷል ከ3 ወር በኋላ 34ኛ አመት የልደት በዓሉን ያከብራል ኦልሞስት አሁን ጊዜው እያረፈደ ያለ ይመስላል ይሄ ተጫዋች ወርቃማው ጊዜ በሪያል ማድሪድ የነበረው ጊዜ ነው ጥያቄ የለውም በ2015 16 በ2016 17 2017 18 በ3 ተከታታይ አመታት ሪያል ማድሪድ የሻምፒየንስ ሊጉን ዋንጫ ሲያነሳ ቁልፍ ሚና እንደነበረው ይታወቃል ከዛ በኋላ ወደ ማንቸስተር ዩናይትድ በመጣበት የውድድር ዘመን የበለጠ ለሽግግሮች የሚመች ተጫዋች ነበረ በተለይ ከተከላካዩ ጀርባ የሚሰጣቸው ኳሶች አልፎ አልፎ እየሄደም ጎሎችን ሲያስቆጥር ነበር ሁለተኛው አመት ላይ ግን በግልጽ በሚታይ መልኩ ተቸግሯል የአሰልጣኙ ኤሪክ ቴን ሃግ አዲስ ግብ ጠባቂ መምጣትና ማንቸስተር ዩናይትድ ወደፊት ገፋ ብሎ ሲጫወት የበለጠ ተቸግሮ እንደነበር ይታወቃል ይበልጥ ካዜሜሮ ስኬታማ የሚሆነው አፈክፍጎ ለሚጫወት ቡድን ነው ብዙ ስፔሶች የሉም በዛ ምክንያት ጠባብ ስፔሶችን የመከላከል ኳሊቲ ያለው የተከላካይ መስመሩም ሽፋን ይሰጣል ያ እንግዲህ ያግዘዋል ከዚህ ተጫዋች ኳስ መጀመር እጅግ በጣም አዳጋች እንደሆነ ባለፈው የውድድር ዘመን በኦልድ ትራፎርድ በሊቨርፑል 3-2 የተሸነፈበት ጨዋታ ማንቸስተር ዩናይትድ በሚገባ ታይቷል በፖርቶ በውሰት ተሰጥቶ የተመለሰበት ጊዜ ለተጫዋቹ እግር ኳስ ህይወት ቁልፍ ሚና እንዳለው ጥያቄ የሚነሳበት ጉዳይ አይደለም ዘንድሮ ደግሞ የበለጠ ወደ ቀደመ ድንቅ ብቃቱ ተመልሷል አሁን የአማካይ ክፍሉን ያለ ካዜሜሮ ማሰብ እጅግ በጣም ከባድ እንደሆነ በግልጽ እየተመለከተን ነው የምንገኘው በክረምቱ ስሙ ከዝውውር ጋር ተያይዞ ነበር ምናልባት ካርሎስ ባሌባ ቢፈርም ኖሮ ይሄ ተጫዋች ከክለቡ ጋር ይለያይ ነበረ ቀጣይ ማረፊያው ወደ ሳውዲ ፕሮ ሊግ ሊሆን እንደሚችል ሲነገር ቆይቷል የወጣበት 70 ሚሊዮን ፓውንድ ነው ሳምንታዊ 350 ሚሊዮን ፓውንድ ያገኛል እድሜው አሁን ላለበት ደረጃ ለደረሰ ተጫዋች የሚወጣው ወጪ በጣም ብዙ ነው የሚል መከራከሪያ ይነሳል ሁለተኛ የዝውውር እቅድ አካል ሆኖ ነው ወደ ማንቸስተር ዩናይትድ የመጣው ሁላችንም እንደምናስታውሰው የኤሪክ ቴን ሃግ የመጀመሪያ ቀዳሚ ምርጫ እርሳቸው በአያክስ ያሰለጠኑት ፍራንኪ ዲዮንግ እንደነበር የሚታወቅ ነው ያ ዝውውር ሳይሳካ ቀርቶ በኋላ ከራቢውም ጋር ስሙ ተያይዞ ነበር ማንቸስተር ዩናይትድ መጨረሻ ላይ የፈረመ ተጫዋች ነው የተጫዋች አሁን የማንቸስተር ዩናይትድን የአማካይ ክፍል ያለዚህ ተጫዋች ማሰብ አይቻልም እርሱ በሌለባቸው ጨዋታዎች ቡድኑ ምን ያህል ሲቸገር እንደነበር በተለይ ማንቸስተር ዩናይትድ ብራይተን ኤንድ ሆቭ አልቢዮንን 3-2 እየመራ እሱ ተቀይሮ ወጥቶ ማኑኤል ኡጋርቴና ኮቤ ማይኑ ተቀይሮ ገብተው ለሁለት ሆነው የእርሱን አንድ ቦታ መሸፈን አልቻሉም ካዜሜሮና ማንቸስተር ዩናይትድ ሚሊሻ በዚህ ውድድር ዘመን እንዴት ነው የሚታየው ይሄ ተጫዋች በጣም ቁልፉ ተጫዋች ሆኗል ማርክ የዘንድሮ የተለየ የሚያደርገው በመከላከል ላይ እየሰጠ ያለው ሽፋን ብቻ ሳይሆን በማጥቃቱ ላይ ጥሩ ተሳትፎ እያደረገ ነው ማርክ እንግዲህ ገና ከወዲሁ በ9 ጨዋታዎች 3 ጎሎችን አስቆጥሮ አንድ ኳስ አመቻችቶ ማቀበል ችሏል በአራት ጎሎች ላይ ተሳትፎ ማድረግ የቻለ ነው ከማንቸስተር ዩናይትድ ወደ ማንቸስተር ዩናይትድ ከመጣ ጊዜ ጀምሮ ምናልባት ጥሩ ጊዜ እያሳለፈ ያለበት ሲዝን ይመስለኛል እኔ ማርክ ካዝሜሮ የሜዳው ሰፍቶበታል የሚል ነገር በተደጋጋሚ ጊዜ ይነሳ ነበር በኤሪክ ቴን ሃግ ዘመን ማርክ ብዙ ሜዳ ነው እንዲሸፍን የተገደደው በዛ ላይ ኳስ በሚነጥቅበት አጋጣሚዎች ከሪያል ማድሪድ የተለየ ኃላፊነት ተሰጥቶታል ይሄ ማጥቃቱን ማስጀመር አይነት ነገር በሪያል ማድሪድ እንደዚህ አይነት ኃላፊነት አልነበረበትም ማርክ ለማጥቃቱ የበለጠ ተስማሚ ሆነው አማካዮች ከሱ ቅርብ ርቀት ይጫወቱ ነበር ቶኒ ክሮስ እና ሉካ ሞድሪች ስለዚህ እሱ በዋናነት ኃላፊነቱ የነበረው ቀደም እንዳነሳው አማካዩ 4-3-3 የሚጫወት ቡድን ነው በ4-3-3 እነዚህ ሁለት ጥራት ያላቸው አማካዮች ከሱ አጠገባሉ የሚነጥቅበት ሜዳው ጠባብ ነው ብዙ ሜዳ ሩጦ የመንጠቅ ግዴታ የለበትም ስለዚህ ጨዋታ አረዳዱ ድንቅ ነው አግሬሲቭ ነው ቀድሞ አደጋ ማሽተት የሚያስችል ያይምሮ ልህቀት አለው ዲሲፕሊን ነው ለቦታው ስለዚህ በቀላሉ ኳሶችን ከተቃራኒ ቡድን ይነጥቃል
ቀጣዩን ኃላፊነት የሚወስዱት ከሱ በቅርብ ርቀት ያሉት ሉካ ሞድሪች እና ቶኒ ክሮስ ናቸው። በቃ ሲምፕል ፓስ የማድረግ ግዴታዎች ነው ያሉበት፣ ድሪብል ማድረግ፣ አደገኛ ኳስ ወይም ደግሞ ለማጥቃት ተስማሚ የሆኑ ኳሶችን የማቀበል እንደዚህ አይነት ግዴታዎች አልነበሩበትም በሪያል ማድሪድ። በማንቸስተር ዩናይትድ ግን ከመጣ ጊዜ ጀምሮ በማድሪድ የማናውቀው አይነት ድሪብል የሚያደርግ ጎል ለማስቆጠር የሚታገል ይሄ ሌሎች ኃላፊነቶች በማንቸስተር ዩናይትድ ተመልክተን ያ በዋናነት በመደበኛ የተጫዋቹ ትልቁ ኳሊቲ ላይ ተጽዕኖ የፈጠረበት ይመስለኛል ማለት ዘንድሮ ከጎኑ ብሩኖ ፈርናንዴዝ በቅርብ ርቀት አለ። ስለዚህ ብዙ የሚነጥቃቸውን ኳሶች ለብሩኖ ፈርናንዴዝ በቀላሉ ተደጋጋሚ ጊዜ ሲያቀበል እየተመለከተ ነው ያለነው። ወደፊት የሚሄድባቸው አጋጣሚዎች ውሳኔዎቹ ትክክለኛ እንደሆኑ የሚያሳዩ ናቸው ማለት ከሳጥን የመጫወት ኳሊቲው እጅግ በጣም ድንቅ ነው። ይሄንን በዚህ ውድድር ዘመን ተሻሽሎ መመልከት ይችላል። ለቡድኑ ትልቅ ሚዛን የሚሰጥ ተጫዋች ነው ማለት ሲኖር ብዙ ተጽዕኖን ማታይለት ሲወጣ ግን ቅድም እንዳነሳው አንድ ሰው ብቻ የጎደለበት የማይመስል ያ ጨዋታ ብቻ አይደለም። ማኑ ጋርቴ ተክቶት በገባባቸው ጨዋታዎች በሙሉ ማንቸስተር ዩናይትድ ሲፈተን ተመልክተናል። እርግጥ ያ በተጫዋች ጎዶሎ አላደረጉም የቸልሲውን ጨዋታ ከሱ ቀይ ካርድ በኋላ፣ ምክንያቱም ቸልሲ ቀድሞ ተጫዋች በቀይ ካርድ ወጥቶበት ስለነበር። ልክ እሱ በቀይ ካርድ ከወጣ በኋላ ግን ማንቸስተር ዩናይትድ የመከላከል ሚዛኑ ሲዛባ በግልጽ ተመልክተናል። እና ጨዋታዎች አሉ እሱ ተቀይሮ በወጣባቸው ደቂቃዎች ማኑ ጋርቴ ይሄንን ሽፋን ለመስጠት በእድሜ የተሻለ ነው፣ ብዙ ሜዳ መሸፈን ይችላል፣ ትግሎችን ማሸነፍ ይችላል ከካዝሜሮ የተሻለ እድሜ ላይ ስላል። ግን ጨዋታን በማንበብ ኳሊቲው ካዝሜሮ ሜዳ ላይ ያለበት ማንቸስተር ዩናይትድ የመከላከል ሚዛኑ የተሻለ ሆኖ ተመለከተዋለህ። ምናልባት ከካዝሜሮ ጋር አንዳንድ ተያይዘው የሚነሱ ጥያቄዎች ምንድነው? በደቂቃዎች ሂደት እየወረደ መምጣቱ። አሰልጣኝ ሩበን አሞሪም ያለ ምክንያት አይመስልኝም ካዝሜሮን እየቀየሩ ለማስወጣት በተለያዩ ጨዋታን ሲጨርስ ብዙ እየተመለከተ ነው አይደል? በዋናነት ምክንያታቸው ከእድሜ ጋር ተያይዘው የሚመጡ በጨዋታ ውስጥ በደቂቃ ሂደት የሚመጡ አካላዊ ፈተናዎች፣ እድሜው ለሊጉ ኢንቴንሲቲ 90 ደቂቃ ለመጫወት የሚመች አይደለም። ያ ከዛ አንፃር የአሰልጣኙ ውሳኔ ብዙ ጊዜ በተደጋጋሚ ጊዜ ከጨዋታው 70 ደቂቃ በኋላ ካዝሜሮ ሜዳ ላይ የማቆየት ፍላጎት ብዙ እየተመለከትንባቸው አይደለም። ተቀይሮ የሚገቡ ተጫዋቾች ግን በሱ ልክ አለመሆናቸው በማንቸስተር ዩናይትድ አቋም ላይ የራሱን የሆነ ተጽዕኖ አሳድሯል የሚል እምነት አለኝ ማለት ማኑ ጋርቴ እንዳነሳው ብቻውን ይህንን ኃላፊነት እንዳይወስድ የሚያደርጉባቸው ውሳኔዎች አንዳንዴ ኮቢ ማይኖን የበለጠ ደግሞ ወጣቱን ተጫዋች ለመጠቀም ይሞክራሉ፣ ግን ፍሬ ሲያፈራላቸው እየተመለከተን አይደለም። የማንቸስተር ዩናይትድ አንደኛው ስጋት ማለት ይሄ 34 አመት የሞላው ኦልሞስት 33 አመት ወደ 34 አመት እየሄደ ነው ያለው። በእያንዳንዱ ጨዋታ ካዝሜሮ ምን ያክል ሜዳ ላይ በዚህ ልክ አገልግሎቱ መስጠት ይችላል? ከምንም በላይ ቅጣት እና ጉዳት አንዳንዴ ፐርፎርማንስ መውረድ፣ የፊትነስ ጉዳይ፣ የጨዋታው ጫና እየበረታ በመጣ ቁጥር ብዙ ጊዜ አንተ እንደምታነሳው ተጠቃሚ የሚሆንበት አንደኛው ካዝሜሮ ሌሎች ጨዋታዎች የሉበት ሻምፒየንስ ሊግ ሚድዊክ ጌሞች ቢኖሩ ማንቸስተር ዩናይትድ የበለጠ ስቃይ የበለጠ ተጎጂ ከስኳር ጥበቱ አንፃር ማንቸስተር ዩናይትድ የበለጠ የሚጎዳ ይመስላል። ስለዚህ በጃንዋሪ ለዚህ ተጫዋች የበለጠ እገዛ የሚያደርግ ብዙ ሜዳ የሚሸፍን አማካዩ ላይ አካሎ መጫወት የሚችል አንድ የመሃል ሜዳ ተጫዋች ማንቸስተር ዩናይትድ የሚያስፈልገው ይመስላል። ያው ኦብቪየስሊ ካርሎስ ባሌባ ነው። ካርሎስ ባሌባ ቲፒካል ለቦታው ተስማሚ እሱ ነው። በተለይ እሱም በጃንዋሪ ማግኘት እሱ አይቻልም። የሚሆን አይመስልም። ኤሌት አንደርሰን ይባላል፣ ግን ኖቲንግሃም ፎረስት የሚገኝበት ሁኔታ እንዲህ አይነት ተጫዋች ለመልቀቅ ቁማር የሚጫወቱ አይመስለኝም አሁን ባለው ሁኔታ። ምናልባት በውሰት ማግኘት የሚችሉ ተጫዋች የሚኖር ከሆነ እንደ አንድሪያ ራቢዮ አይነት፣ በእርግጥ እሱም ቢሆን የቡድኑ እጅግ በጣም ወሳኝ ተጫዋች ነው። አሁን ባለው ሁኔታ በተለይ በክረምቱ ተጫዋቾች ዝውውር ማንቸስተር ዩናይትድ ሁለቱን ተጫዋቾች የሚፈልግ ይመስላል። ካልሆነ ደግሞ ሊጉንም ስለሚያውቅ እንግሊዛዊም ስለሆነ የአትሌቲኮ ማድሪዱን አማካይ ኮኖር ጋላገርን በውሰት ካመጣ ማንቸስተር ዩናይትድ የተሳካ ጊዜ ሊያሳልፍ ይችላል ተብሎ ይጠበቃል።
ዞሮ አሁን ዘንድሮ የተስተካከለው ነገር ቅድም ቢልሻ ሲገልጽ እንደነበረው የሱ ኳስ ሲይዝ ሊቀበሉት የሚመጡ ራሳቸውን ዝግጁ የሚያደርጉ ተጫዋቾች አሉ እንደ ብሩኖ ፈርናንዴዝ። ከዛ ውጪ የአገሩ ልጅ ደግሞ ማቲያስ ኩኛ ሌላው በጥልቀት ተመልሰው መምጣታቸው ነው። ቡድኑ ኳስ ሲያጣ አጥቂዎቹ ሳይቀር ቤንጃሚን ሼሽኮ ሳይቀር በጥልቀት ወደኋላ ተመልሰው ጋፑን ያጠቡታል። ካዜሜሮ ስኬታማ ይሆን ዘንድ አሁን ባለው እድሜ በተከላካይና በአማካይ ክፍሉ መካከል ያለው ጋፕ መጥበብ አለበት። ሰፋ ከተባለ 30 ሜትር አለበለዚያ እስከ 25 ሜትር አንዳንዴም አስፈላጊ ሲሆን እስከ 20 ሜትር ድረስ ሊጠብ ግድ ይለዋል። አለበለዚያ ሜዳ በሰፋ ቁጥር የተጋጣሚ ቡድን ተጫዋቾች ፍጥነታቸውን ተጠቅመው የሱን ደካማ ፍጥነት ደግሞ ከግምት ውስጥ በማስገባት የበለጠ ይሄንን ሊቆጣጠሩ ይችላሉ። የበለጠ ምናስታውሰው 2023-24 የውድድር ዘመን የመጀመሪያ ጨዋታ ማንቸስተር ዩናይትድ ከወልቭስ ማንቸስተር ዩናይትድ ያንን ጨዋታ በራፋኤል ቫራን ጎል 1-0 በሆኑት ያሸንፏል። 76ኛው ደቂቃ ላይ ባስቆጠረው ጎል ግን ከሳጥን ረፍት የለሽ የመልሶ ማጥቃት እንቅስቃሴ ያሁኑ የማንቸስተር ዩናይትድ አማካይ ማቲያስ ኩኛ ከዛ ውጪ አሁን በማንቸስተር ሲቲ የሚጫወተው ማቲያስ ኑኔዝ የሚጠቀስ ተጫዋች ነው። እጅግ በጣም አስደናቂ ተጫዋቾች ነበሩ እነ ፔድሮ ኔቶ። የማንቸስተር ዩናይትድን የተከላካይ መስመር በቀላሉ ሲያፈራርሱት በቀላሉ አልፈውት ሲሄዱ እንደነበር ይታወቃልና ዋንስ የመልሶ ማጥቃት እንቅስቃሴ እግራቸው ስር ከገባ በኋላ ቀድሞ የሚያገኙት ተጫዋች ካዜሜሮን ድንገት ጥፋት ይፈጽምና ቢጫ ካርድ ይመለከታል። ከዛ በኋላ ባሉት ጨዋታዎች ላይ ቢጫ ካርድ ላለመመልከት እግሩን ሁላ ሲሰበስብ ተመለከቷልና የበለጠ ቡድኑ አማካይ ክፍሉ ላይ ላለበት ችግር መፍትሄ መሆን የሚችለው ሜዳውን ማጥበብ ነው። እንግዲህ ብሩኖ ፈርናንዴዝን ወደ ኋላ መልሰው አመጣውታል። እዛ ቦታ ላይ ኳስ እንዲያደራጅ ካልሆነ በስተቀር የቦታው ተጫዋች አይደለም። በሶስት አማካይ ለሚጫወት ቡድን ነው ይሄ ተጫዋች የሚሆነው እንጂ በሁለት አማካዮች ለሚጫወት ቡድን እንዳልሆነ ጥያቄ የሚነሳበት ጉዳይ አይደለም። ዞሮ እንግዲህ ብሩኖ ካዜሜሮ በዚህ ውድድር ዘመን ቡድኑን በመከላከል እንቅስቃሴም በማጥቃት እንቅስቃሴም ከዛ ውጪ የመልሶ ማጥቃት እንቅስቃሴዎችን በመቆጣጠር እንዲሁም የቆመ ኳስ ቼልሲ ላይ ያስቆጥሯል። ባለፈው ኖቲንጋም ፎረስት ላይ ያስቆጥሯል። እንዲሁም ደግሞ አንድ ጎል ደግሞ ከቦክስ ውጪ በእርግጥ ግድለኛ ነበር በዛ ጨዋታ ዲፍሌክት አድርጎ ወደ ጎልነት የተቀየረው ኳስ ይታወሳል። ከዛ ባሻገር ደግሞ በዛው ጨዋታ በኖቲንጋም ፎረስት ጨዋታ ልክ ብራይተን ኤንድ ሆቭ አልቢዮን ላይ ያስቆጠረው አይነት ጎል ዲፍሌክት አድርጎ ኳሱ ወደ ውጭ ወጣ እንጂ ወደ ጎልነት ሊቀየር የሚችል ኳስ ነበረ። ዲፍሌክት ባያደርግ በቀጥታ ቢሄድ ወደ ጎልነት ሊቀየር የሚችል ኳስ እንደሆነ ተመልክተናል። በዚህ እድሜው እንግዲህ አንደኛ ቦታው በጣም ሪስክ ያለው ቦታ ነው። እሱን ካለፈ በኋላ የሚያገኘው ብዙም እምነት የማይጣልባቸውን የተከላካይ ስፍራ ተጫዋቾች ነው። ግን ታይሚንጉ ደግሞ ይገርማል። ልክ እንደ ስኮልስ፣ ፍራንክ ላምፓርድ፣ እንደ ስቴቨን ጀራርድ አሁን ደግሞ እየተመለከተ እንዳለ ነው እንደ ዴክላን ራይስ አይነት ከሳጥን መቼ መገኘት እንዳለበት ያውቃልና ከቦክስ ውጪ አንዳንድ ጊዜ የሚያስቆጥራቸው ጎሎች እጅግ በጣም አስደናቂ ናቸውና በዩሮፓ ሊግም የማንቸስተር ዩናይትድ በተጠናቀቀው የውድድር ዘመን ረጅም ርቀት ሲጓዝ የዚህ ተጫዋች ሚና እጅግ በጣም የላቀ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ካዜሜሮ በዚህ ረገድ በማንቸስተር ዩናይትድ ከፍ ያለ አገልግሎት እየሰጠ ይገኛል። ያለ እርሱ ግን ቡድኑ አስቸጋሪ ሁኔታ ውስጥ እንደሚገኝ እየተመለከተን ያለ ነው። ያ ማርክ ሆዲው በ9 ጨዋታዎች ተጠቅመውታል። ሩበን አሞሪም 553 ደቂቃ ተጫውቷል። ይሄ በማንቸስተር ዩናይትድ ምን ያክል አስፈላጊው ተጫዋች እንደሆነ ጥሩ ማሳያ ይመስለኛል። ራሱን ከካርድ ነጻ ካደረገ እና ከጉዳት ነጻ ከሆነ ለማንቸስተር ዩናይትድ በዚህ በአውሮፓ ሻምፒየንስ ሊግ አንደኛው ቦታ ላይ ለመገኘት በሚደረገው ፉክክር ቁልፉ ተጫዋች ካዜሜሮ ነው የሚል እምነት አለ። ማርክ ብሩኖ ፈርናንዴዝ ቅድም እንዳነሳው የወርክ ሬት ችግር የሚነሳበት አይነት ተጫዋች አይደለም፣ ግን የበለጠ አድቫንስድ ፖዚሽን ላይ አደገኛ የሆነ ተጫዋች ነው። የጎል ዕድሎች የሚፈጥር ጎል የሚያስቆጥር ተጫዋች ነው እና እሱን ወደ ኋላ በመለሳቸው የማንቸስተር ዩናይትድ ማጥቃት ምንም እንኳን ተሻሽሎ ብንመለከተው ካለፉት አመታት ይልቅ የጎል ዕድሎች ብዙ የሚፈጥር ጎሎች የሚያስቆጥር አይነት ማጥቃት እየተመለከተን ቢሆንም አንድ ሆልድ የሚያደርግ በደንብ ለመከላከል ሽፋን የሚሰጥ ካዜሜሮን የሚረዳ አይነት እና ብዙ አማካዩ ላይ ያለውን ሜዳ አካሎ መጫወት የሚችል አማካይ ቢያገኙ የቡድኑ ወደፊት ጠጋ ማለት ለማንቸስተር ዩናይትድ ማጥቃት ከዚህ በላይ እንዲሻሻል እድል ይሰጣል። ካዜሜሮም የበለጠ ሽፋን ያገኛል። አሁን የካዜሜሮ ከሳጥን መሮጥ
ለማንቸስተር ዩናይትድ ስኬቱ ብቻ አይደለም ምን የሚታየኝ ማርክ ስጋትም አለው እሱ ያንን የመከላከል ስፔስ ትቶ በሚሄድበት አጋጣሚ በሪከቨሪ ሩጫ የሚታማ ተጫዋች ነው ብሩኖ ፈርናንዴዝ ለመከላከሉ የሚሰጠው ሽፋን ያን ያክል ውጤታማ አይደለም ስለዚህ የማንቸስተር ዩናይትድ መከላከል እንዲጋለጥ ምክንያት ይሆናል ግን አንድ ሌላ በሱ ልክ መከላከልን የሚረዳ ለተከላካዩ ሽፋን መስጠት የሚችል 6 ቁጥር ካጠገቡ ቢኖር የበለጠ ካዝሚሮ ወደፊት ጠጋ ሲል አሁን ብስለቱን ተጠቅሞ መች መሮጥ እንዳለበት የተረዳ ይመስላል በዚህ የበለጠ አሁን ጨዋታዎችን በደንብ መረዳት የሚችልበት እድሜ ላይ ስላለ ከዚህ በላይ ጥቅም የሚሰጥበት ጨዋታዎች ይኖራሉ የሚል እምነት አለኝ ግን የማንቸስተር ዩናይትድ የወቅቱ ቁልፍ ተጫዋች ካዝሚሮ ለመሆኑ ግን የሚጠራጠር ያለ አይመስለኝም ብቸኛ ላይሆን ይችላል ግን አንደኛው ቁልፉ ተጫዋች የማይተካ የሚመስል ፖዚሽን አለ በማንቸስተር ዩናይትድ አሁን ማርክ ሌኒየሮን ማሳረፍ ቢደፍሩ አሰልጣኝ ሩበን አሞሪም ማጓየርን መተካት ይችላሉ ማቲያስ ዴሊዝን ወደ ቀኝ አውጥተው ማጓየርን የማል ተከላካይ አድርገው መጫወት ይችላል እናሳይተውናል አንዳንድ ፖዚሽኖች ግን አሉ የማንቸስተር ዩናይትድ ቢወጣ በማን ይተካል የሚባሉ አይነት ፖዚሽኖች ከነዛ መካከል አንደኛው ለኔ የካዝሚሮ ፖዚሽን ነው ሰው ሊተካው ይችላል ማለት ምክንያቱም እየሞከሩ ነው ማኑ ጋርቴል ለመተካት ግን አሁን ባላቸው የሁለቱ ተጫዋቾች ፐርፎርማንስ በብዙ ርቀት ለማንቸስተር ዩናይትድ በእያንዳንዱ ጨዋታ አስፈላጊው ሰው ካዝሚሮ ነው የሚል ይታል ያ ቀደም ይልሻ ሲገልጽ እንደነበረ ወደፊት መሄዱ የሚፈጥረው የራሱ ደካማ ጎን አለ በተለይ ተጋጣሚ ቡድኖች በመልሶ ማጥቃት እንቅስቃሴ ሲያጠቁ ሪከቨሪ ሩጫ ለማድረግ ይቸገራል የሚል ከዛ ውጪ ከሳጥን በሮጣ ቁጥር 90 ደቂቃ ሙሉ ያንን ማድረግ አመቱን ሙሉ በዛ አይነት መልኩ እንዳይቀጥልም ሊያደርገው ይችላል የበለጠ ልክ እንደ ክሎድ ማኬሌሌ ወይንም ደግሞ እንደ ማርቲን ዙቢሜንዲ አይነት ኤሪያውን ብቻ መቆጣጠር የበለጠ ቀላል ኳስ ኮንትሮል ፓስ ከዛ ውጪ ጌም እያነበበ አደገኛ የማጥቃት እንቅስቃሴዎችን መቆራረጥ ወይንም ደግሞ እነኛን ኳሶች ማቋረጥ የተሻለ አመቱን ሙሉ በብቃት እንዲጫወት እድል ይሰጠዋል ያልተዘመረለት ጀግና ካዘሜሮ እንደዚህም እዛ ቦታ ላይ የሚጫወቱ ተጫዋቾች ብዙም ጊዜ የማይታዩ ግድግዳዎች የሚል ስም ይወጣላቸዋል ዘንድሮ ማንቸስተር ዩናይትድ ያለዚህ ተጫዋች ማሰብ እጅግ በጣም አስቸጋሪ የሆነ ያለ ይመስላል ከዚህ ቀደም ተደጋጋሚ ትችቶችን ሲያስተናግድ ከክለቡ ጋር እንዲለያይ የመፈለግ ነገር ነበር አሁን ግን ይሄንን የሚናገር አንድም የማንቸስተር ዩናይትድ ደጋፊ አይኖርም እናንተስ በዚህ ዙሪያ ማስተያየት አላችሁ ሐሳብ አስተያየትን ስጡ ሰብስክራይብ አድርጉ እንዲህ አይነት መረጃዎችን በየቀኑ ወደ እናንተ እናደርሳለን ስላዳመጣችሁን ከልብ እናመሰግናለን